10,000 ብር 50,000 ብር 100,000 ብር ገባ ሲባል የሚባለው እልልታና አንድ ጃንጥላ አስገብታለች ሲባል ያለው እልልታ ተመሳሳይ ነው አይደለም? መልሱ እንጂ። ይሄ እኮ ምንም አያሳፍርም። ክርስቲያኖች ሁላችንም የምናውቀው ገሃድ ነገር እኮ መታረም ስላለብን ነው አይደለም? ነው፣ ምንም ጥርጥር የለው። ብዙ ላስገባው ብዙ እንላለን እናጨበጭባለን፣ ብዙ ለተደረገለት እናመሰግናለን። ይሄ የሚያስወቅስ ነገር ሆኖት አይደለም። እርግጥ ነው እነሱን በብዙ ጎብኝቷቸው እግዚአብሔርን ደስ ባሰኛቸው ነገር እሱን ለማመስገን የመጡት ሰዎች በምስጋናቸው ብንሳተፍ የሚያስመሰግን ነው። ያላቸውን የሰጡትን ሰዎች ግን ለምን እንንቃቸዋለን? ክርስቶስ እኮ ብዙ ካስገቡት ሰዎች ይልቅ 2 መሐለቅ አውጥታ ያላትን የሰጠችዋን ሴት እኮ ነው ያመሰግናል። እነሱ ከተረፋቸው ነው የሰጡት፣ እሷ ግን ያላትን የሰጠችው። ብዙዎች እኮ ያላቸውን ሰጥተው ነገር ግን ተርፏቸው የሰጧቸውን ሰዎች አቅምና ጉልበት ስላልደረሱ ብለን እኮ እኛ ፊት ነስተናቸው። እግዚአብሔር ግን ሁለቱንም ነው የሚመለከተው። በንጽህና የሰጡትን ይቀበላል፣ ብዙም ሆነ ትንሽ። ምን ልላችሁ ፈልጌ መሰላችሁ? ይሄ ልክ ባለጸጋ ክርስቶስን መምህር ያለው እሱ ራሱ ባለጸጋ መባልን ፈልጎ ነበረ እንዳልኳችሁ ሁሉ አንዳንዶቻችን ቤተክርስቲያን ስንመጣ የምናደርገውን መልካም የሆኑ ነገሮች ለምናደርግበት ቦታ የሆነ ግብረ መልስ እንፈልጋለን። አሁንም ባጭሩ በታሪክ ላስረዳችሁ። አባ ፖምቦ የሚባሉ ጻድቅ አሉ በቤተክርስቲያናችን። በረከታቸው ለሁላችን ትድረሰን። እናንተ አሜን አትሉም እንዴ? አዎ፣ እንዲህ የቅዱሳን በረከት ይድረሰን ሲባል ለድምጻችሁ ውበት አይደለም አሜን በሉ የሚባለው። እነሱ ላይ ያደረው ጸጋ መንፈስ ቅዱስ እጥፍ ድርቦ ነው እኛ ጋር እንዲመጣ እኮ ነው። ማሸነፍ ያቃተን ስንት ኃጢአት አለብን እኮ። የቅዱሳኑ በረከት ይርዳን እንጂ። አባ ፖምቦ በዕለታት አንድ ቀን ውስጥ ተቀምጠው በገዳማቸው አንዲት ሴት 20 ወቄት ወርቅ ወይም ደግሞ 20 የተጠቀለለ እንደ ከረጢት ያለ ወርቅ ይዛ መጣች እና ወርቁን ይዛ ከመጣች በኋላ ቤተክርስቲያን ላስገባን የመጣሁት አለች። አባ ፖምቦ የገዳሙ አበመኔት ስለነበሩ እንግዲያውስ እሺ ወደ እሳቸው ገብተሽ ማቅረብ ትችያለሽ አሏት። ገባች። እሳቸው ሰሌን እየሰሩ ነበር፣ እየታቱ ነበር። ያው መታታቱን ነው መስራት ያልኳችሁ ግልጽ ለማድረግ አማርኛውን ማለት ነው። ሰሌን እየታቱ ነበረ። 20 ወቄት ወርቁን ይዛ መጣችና ፊት ለፊታቸው አስቀመጠችው። ቀና ብለው ወርቁን አላዩትም። እግዚአብሔር እንደሰጠሽው ያክብርሽ ያመስግንሽ አሉ። አሜን ብላ ወጣችና ጥቂት ከሄደች በኋላ ከነከናት። ምክንያቱም ያስገባችው 20 ወቄት ወርቅ ነው። 20 ከረጢት ሙሉ ወርቅ ነው ያስገባችው። እንዴት ይሄንን ሁሉ ወርቅ አስገብቼ እግዚአብሔር ያመስግንሽ ይሉኛል? በደንብ አድርገው ነው እንጂ ማመስገን ያለባቸው፣ እንደኔ የሰጠ ማን አለ ብላ አሰበች። አሁን ብዙ ሰው ቤተክርስቲያን ውስጥ የሆነ ትልቅ ነገር ይዞ ይመጣና እግዚአብሔር ይስጥልን ሲባል እግዚአብሔር ይስጥልንማ ከኔ ቢጤው መቻጣውት በደንብ አርገህ ነገረኝ እንጂ ወይንም ደግሞ ለመመስገን ብሎ ነገር ይቆሰቁሳል። እንዴት ነው? እቃውን አየኸው? ኳሊቲው እኮ አንደኛ ነው። በጣም ቀላል እቃ እንዳይመስል ለመመስገን ፈልጎ እኮ ነው። አባ ፖምቦ ይሄንን ተመለከቱና ያቺ ሴትዮ ተመልሳ መጣችና አባታችን ቡራኪዮት ይድረሰኝ፣ ምናልባት ካላዩት ያስገባውት እኮ 20 ወቄት ወርቅ ነው፣ 20 ከረጢት ወርቅ ነውና እንደው እግዚአብሔር እንደሰጠሽው ይባርክሽ እኮ ብቻ ነው ያሉኝ አለች። አባ ፖምቦ ምን አሏት? ቆይ የሰጠሽው ለማን ነው አሏት። ለኔ ነው ለእግዚአብሔር አሏት። ለእግዚአብሔር። እንግዲያውስ ያየሽ ያመስግንሽ፣ ከኔ ከደካማው ለምን ምስጋና ትፈልጊያለሽ አሏት።